ሶስቱ ጣቶች ተቆረጡ። በቃ ፋዘሮች እንግዲህ መጥቷልና አገልጋዮች መጥቷል አለኝ። ዝናቡም እያካፋልን ስለሆነ ያው ተስፋ ቆርጠን አንመለስም። ምሳችንን በልተን ነው የምንመለሰው። ከተመለስን ከዚህ በኋላ ራትም ስለማናገኝ ምን ባንበላ እኮ ነው የሚሻለው። ስንሄድ ይጠፋል። የሁላ ኪሎ ሜትር ደግሞ አቋርጠን በነጩ ነው ያዘዝ። ብዙ ወጪ ለመዳን አገልግሎትም ህብረተሰቡን በደንብ ለመረዳት አገልግሎት ቦታ ስንሄድ እንደዚህ በምታዩት መልኩ ፍራሽ ጭነን ሄደን እዛው ገጠር ውስጥ ገብተን ነው የምንቀመጠው ከህብረተሰቡ ጋር። ያው ተመልካቾቻችን እንግዲህ ጸሎት አድርገን የዛሬ ጉዟችንን ጀምረናል። ለተወሰነ ቀን ገጠር ገብተን ነው የምንቀመጠው። እሺ አሁን ስብከት ኬላችን ያው ማረፊያ ቦታችን ላይ ደርሰናል። ከአንድ ወር በፊት ስንመጣ እዚህ ቪዲዮ ላይ በምታዩት መልኩ ምንም ሰው አተን ጉቤ ዞረን ከሰፈር ሰው ሰብስበን ጉቤ የሰራንበት ቦታ ነው ይሄ ቦታ። ያው ከዚህ በላይ የምታዩት ጫካ አለ። እግዚአብሔር ከረዳን ያው እሱ ተመንጥሮ ወደፊት ወደ ቤተክርስቲያንነት የሚቀየር ይሆናል። ያው እዚህ ቤት ውስጥ ለጊዜው እረፍት እናደርጋለን። አሁን እቃችን አስገብተን የተወሰነ አረፍ ብለን አሁን ወደ 8 ሰዓት አካባቢ አልፏል። ምሳ ፍለጋ እየወጣለሁ። እንደዚህ አይነት አካባቢ ሲመጣ ምግብ ነው በጣም ትንሽ የሚቸግረው። ወጥቶ ወደ ከተማ ማግኘቱ አንድ መንገድ አለ እና የተስተካከለ ነገር አይኖርም። ብዙ ነገሩ ትንሽ አስቸጋሪ ነው ሀስል አለው እና አሁን ምሳ ፍለጋ ወጥተናል። ከሰዓት በኋላ ጉባኤ አለን። እጅግ በጣም መልክዓ ምድሩ እንደምታዩት የሚያምርና ማራኪ ነው። ሌላ ቦታ ላይ ሲሆን እንትን ይዘን እንሄድ ነበረ፣ ፍራሽና ስቶቫችንን ይዘን እንሄድ ነበረ። አሁን ግን ያለንበት አካባቢ ላይ መብራት ሙሉ ለሙሉ ስለሌለ ማብሰል ስለማንችል ነው እንጂ እዚህ ጋር የምታዩት ብዙ ሰው አለ። ከኋላ እናበስል ነበር። ተመልካቾቻችን ያው እዚህ እንደምታዩት አጥሩ ራሱ አትክልት ነው። እዚህ ጋር ሙዝ፣ ማንጎ ምናምን ነገር ነው ያለው። እጅግ በጣም ነው የሚያምረው አካባቢው ስፍራ። ያው እንዲህ ገጠር አገልግሎት ላይ ትንሽ ከባዱ ነገር መንገዱን ትክክለኛውን ነገር አይናገሩም ወይ ለነሱ ሲሄዱ በጣም ቅርብ ነው የሚሆነው፣ ለኛ ሩቅ ነው የሚሆነው እና ቅርብ ነው የተባለው መንገድ እንግዲህ እስካሁን አልደረስንም። ምሳ ለመድረስ ዝናብም ጀምሯል። መንገዱ እንደምታዩት ነው። እና ዝናብም እየጀማመረ ነው ያለው። ምንድነው የተለቀመው ማለት ነው አይደለ? የተፈተጋር ነው ኪሎ 5.50 እሱ የማን እሺ በጣም ምስካንሳ በጣም አሪፍ ነው። አስመጣው ይገስተኖታል። እና ያው እስካሁን አልደረስንም። እንግዲህ የዚች ምሳ ስያሜዋ ምን እንበላት? እንዴ ተጋድለን ከሰል ያከሰሉ። ያው በስተመጨረሻም ወደ ከተማዋ ደርሰናል። መብራት አለ እዚህ ሰፈር። እኛ ከሌለንበት እኛ ያለንበት ቦታ ላይ
መብራት የለም። ያው ሌሎቹ እንደምትወጡ ሁሉም ጥለውኝ ሄደዋል። ሁሉም ጥለውን ከሄዱ እንደምትወጥ ከታያችሁ ኳስ ነው ያከው የሚዘንበው ዝናብ። አሁን መሮጥ መቻል አለብን። ኧረ በስመ አብ እንደ ቀልድ ወተን አለ እንዳያችሁት እዚች ጋር ነው ምሳ ተብለን ወጣን። ሁሉም አይነት ነገር አጋጥሞናል። ረጅም ሰዓት ሄደናል። ዝናቡም መጥቶናል፣ ፀሐዩም አለ። በፀሐይ ነበር የመጣ ነው። እንግዲህ በዝናብ እየተመለስን ነው። እስካሁን ምሳ ቦታችን አልደረስንም። ያው እንግዲህ ተመልካቾቻችን እስካሁን አልደረስንም። በመንገድ ላይ ነው ያለነው። ከሁሉም ኋላ ቀርተን ነው የምንገኘው። ዝናቡም እያካፋልን ስለሆነ ያው ተስፋ ቆርጠን አንመለስም። ምሳችንን በልተን ነው የምንመለሰው። ከተመለስን ከዚህ በኋላ ራትም ስለማናገኝ አብራችሁን ቆዩ። ያው እንግዲህ በመጨረሻም ምሳ የምንበላበት ቦታ ደርሰናል። እጅግ አስገራሚ ቦታ ነው። በጣም መልካም ይጉር ያምጣል። የምንበላበት ካፌ ምችን ተንስራች ማነው ምግብ ቤት አጠገቡ ኃይለ ኢየሱስ ፕራይመሪ ክሊኒክም አለ። አቮካዶ ምናምን አለው። ተመስገን። ምን ባንበላ እኮ ነው የሚሻለው። ስንሄድ ይጠፋል። የሁላ ኪሎ ሜትር ደግሞ አቋርጠን በነጩ ነው ያዘዝ። ከአንተ ጋር ነጭ እንጀራ ቀርቦ ሩዝ የለም እዚህ ከላይ ያለውን ብላሽ። ከላይ ያለው አሪፍ ነው። ያው እሺ ስትበላ ሳይ ቆቆር በወጥ በድንች እንደዚህ ወገን ጣሙ ያው እንጀራው ስለሻገተን ያደረም ገጠር ስላለ ማማረጥም ስለማይቻል ያው እንግዲህ አሁን ምሳ በልተናል። ያው ምሳችን የፈጀችው 750 ብር ከፍለን ወጥተናል። አሁን ወደ ጉባኤያችን የምንሄድ ይሆናል። ያው ይሄ ዝናብ እንግዲህ በቃ ምንም ሊለቀን አልቻለም። አሁን ግን እንጠለላለን። ምሳ ስለበላን ቅድም ስለራበን ነው ሳንጠለል ሄድ ነው። አሁን እንጠለላለን። ሰላም ነው። ዝናቡ እኮ መጥቶ እንጠለል። ኧረ ዝናቡ መጥቷል እንግዲህ ተባለ። እንግዲህ እናንተ ናችሁ በጣም እዛም ወዝር ተገጭብኝ ወስድር 8 ቀን አደረ። ትራንስ ብቻ ነው ምሽት ሰዓት ማጣው። ሰዓት ምንም አልሆነም። ሰዓት 3 ሰዓት ተቆረጠ። ተቆርጧል። በእውነት ሰላም እናንተ መታችኋል ሲባል እንግዲህ በጣም አዛንስኩ። ወይ ምን ታዝናለህ? ወይኔ በጣም ተወርቀ ነው። መኪና ነው ከሞተሩ ወድቄ ሶስቱ ጣቶች ተቆረጡ። ሶስቱ ተቆረጡ። በቃ ፋዘሮች እንግዲህ መጥቷልና አገልጋዮች መጥቷል አለ እንግዲህ እግዚአብሔር ረዳቸው። እግዚአብሔር ጨርሶ ይማረው። አሜን። አይዞህ እናንተ ስታዩበት እነዚህ በቀደም ከእኛ ቸርች የመጣው አይደለ እንዴ ብዬሽ ነው። አይዞህ አንተ አረፍ በል በቃ አረፍ በል። እግዚአብሔር ይማረው። ሰማንም እንደ ባዶዎች ይመጣል። ባለ ምንም ችግር የለም ጋሽ ወንድሜ። ኧረ ተው አይዞህ ለአገልግሎት ስለምንመላለስ እንጠያየቃለን። ምንም አትጨነቅ። እሺ እግዚአብሔር ጨርሶ ይማረው። እሺ አይዞህ። አሁን ዝናቡ እንግዲህ ቸርች ሆነ ተነስተውታል። ወይኔ እንደዚህ ነው። ስለዚህ በጣም አይዞህ በቃ ጋሽ ተስፋዬ ቤት ነው የሚታደሩት። እንግዲህ እዛ ቤት አግኝተናል ማደረ። እዛ ማደረ ከዚህ በፊት ኮንትራት ወስደን እግዚአብሔር ጨርሶ ይማረው። እሺ በርታ።